አሁን ግጥም ያመጣሁት ለአስፋው ነው። አስፋው መሸሻ እሺ። እየጠበቅን ነው አንተ ስትል ልጆች እኛ ልንላቤት እየጠበቅን ነው ፈጣሪ እንዲምርህ ድነህ እንድመጣ እየጸለይን ነው ጧትና ማታ እመጣለሁ ብለህ አትቀርም አውቃለሁ መሸሻ ይሙት በል ያኔ ይረጋጋለሁ ባንተ ለመታቀፍ ባንተ ለመሞበስ ባንተ ለመመረቅ እጅግ ናፍቄያለሁ እባክህ ድነህና አይኔን ለማየት በጣም ጓጉቻለሁ ህፃናት በሙሉ በጣም ናፍቀውሃል ፈጣሪ እንዲምርህ ይጸልዩልሃል የኢትዮጵያ ልጆች ሁሉም ይወዱሃል አስፍዬ ቶሎና ሁሉም ናፍቀውሃል ሜሪ ክሪስማስ ሁላችንም አስፋው ጋር ነኝ ያለሁት አባቴ ዳዲዬ በጣም ነው የምወደው ሁላችሁም ከአባታችሁ ጋር እና ከእናታችሁ ጋር ለምታሳልፉት ጊዜ የሰው ልጅ ጊዜ ብቻ ነው ያለን ጊዜያችንን ደግሞ በአግባቡ መጠቀም ነው ጊዜ ያለን አጭር ስለሆነ ማለት ነው ጋዜጠኛ አስፋው መሸሻ ከዚህ ዓለም በሞት ተለይቷል ዛሬ ጥሩ ዜና ይዤላችሁ አልመጣሁም ብዙዎቻችን እናውቀዋለን ከኤፍኤም 97.1 በሬዲዮ ከሚተላለፍ ፕሮግራም ጀምሮ እስከ ኢቢኤስ መዝናኛ ብዙዎቻችን በቴሌቪዥን ካውን ይመጣል ብለን እየጠበቅነው ነበር ከህመሙ ትንሽ እንደተሻለውና እንዳገገመ በቴሌቪዥን ተመልክተን ነበር ብዙዎቻችንም ተስፋ አድርገን ነበር ነገር ግን አስፋው መሸሻ ለሱ ልዩ ቦታ ባላትና እጅግ በጣም በሚወዳት በዕለተ እሑድ ዜና አረፍቱ ሊሰማችሁ ነው መጽናናትን ለቤተሰቦቹ ለስራ ጓደኞቹ እንዲሁም ለአድናቂዎቹ እንመኛለን አስፋው መሸሻ በህይወት ዘመኑ ብዙ ጥሩ ነገሮችን ያደረገና በየቤታችን ሳቅን የፈጠረልን ሰው ነበር ነፍሱን በአጸደ ገነት ያኑርልን አሳዛኝ ዜና ተሰምቷል ተወዳጁ ጋዜጠኛ አስፋው መሸሻ ከዚህ ዓለም በሞት መለየቱ ተሰምቷል የኢቢኤስ ቴሌቪዥን የመዝናኛ ፕሮግራም አዘጋጅና መሪ የነበረው ጋዜጠኛ አስፋው መሸሻ በአሜሪካ ህክምናውን ሲከታተል ቆይቶ በዛሬው ዕለት ማረፉ ነው ከወደ አሜሪካ የደረሰን መረጃ የሚያመለክተው ለጋዜጠኛ አስፋው መሸሻ ወዳጅ ቤተሰቦች በሙሉ መጽናናትን እንመኛለን ለአድናቂዎቹ በሙሉ መጽናናትን እንመኛለን በጋዜጠኛው ህልፈተ ህይወት ዙሪያ ተጨማሪ መረጃዎችን ከሰዓታት በኋላ ይዤ የማቀርብ ይሆናል እንግዲህ እግዚአብሔር ካንተ በጣም ናፍቃችሁ ያሉ በእውነት በጣም ሜሪ ክሪስማስ we love you guys ሜሪ ክሪስማስ ወላችሁ እኛም በጣም ናፍቀናል አስፍዬ በጣም ባለፈው ካየው ካሁን በጣም ደህና ነህ እንዴ ባለፈው ኮስታይ 100 ብር ተሽኝ ወጣሽ ከህፃን እስከ አዋቂ ድረስ በጣም ብዙ ወዳጅ አለ አስፍዬ ለኢትዮጵያ ክብር ምስጋና ይገባዋል መቼሻ ይሙቱን መረቀቅ አውየው በእውነት ኢትዮጵያ ለሱዳን መንግስት 3 ቢሊዮን ብር አበደረች አዎ ሐረር አባቴን እየቀበርኩ የሚስቴ ሞት ተነገረኝ እንደዛም ወዶ አባቴ እንደዛም ወዳቴ ልጅናት ሚስቴ በአንድ ቀን ሞቱት እና በአንድ ቀን ነው አባቴ የሚስቴ መሞት አያውቅም ሚስቴ የአባቴ መሞት አታውቅም እና አባቴ ሐረር ነበረ እሱን ላስታምንት ያው ኮማውስ ገብቷል እሱን ላስታምንጂ ሚስት በጠና ታማለች ስለዚህ ደግሞ አዲስ አበባ ወደ አዲስ አበባ እንድመጣ ተደረገ እና በአንድ ሌሊት ተመልሼ እንደገና አዲስ አበባ መጣሁ አዲስ አበባ መጥቼ ሚስቴን ሳያት ማመናቃተኝ ጧት በሰላም የተለያዩት ሚስቴን ሳያት ማመናቃተኝ እዛው እንደሆንኩኝ አባት ሞቷል ለቀብር ተባልኩ እንደገና ተመልሼ ወደ ሐረር ሄድኩኝ ሐረር አባቴን እየቀበርኩ የሚስቴ ሞት ተነገረኝ እና የአንድ ቀን ተኩል ምናምን እንትን ነው በቃ መንገድ ላይ ነበረ ህይወቴ ሙሉ የነበረው እንሳን ጊዜ ያለውበትን አላቀው ምንም ያለውበትን አላቀው ግን የሚገርመው ነገር አንዳንድ ጊዜ ጥንካራ ያረጋል እንደዚህ አብዛኛው በጣም ዳኒ